እሺ አሁን እዚህ ጋር አሁን ለምሳሌ ማለት ነው እግዚአብሔር ለምሳሌ አንተ እንደዚህ መጀመሪያ ወይኔ ቢራ ቢና በኢየሱስ ቢና ማፈንዳት ነው እግዚአብሔር ጭንቅላቱን ይሄንን አታያመዋል ቦምብ ራሱ ለሀገሬ በለ ዝም ብላችሁ ታያላችሁ ሁለተኛ ማለት ነው ሁለተኛ አንድ ተሰርተ እግዚአብሔርን ቢና ጋናና ማለት ነው አንተን አስቀይማለሁ እግዚአብሔር አላረገም በቃ ሁለተኛ አንተ ነው መልዋክ ሰላም ሰላም ፋሚሊያንስ እንዴት ናችሁ? የአቤኒ ኦሞ ሸጋና ቅመም የሆናችሁ ቤተሰቦች እንዴት ናችሁ? በሁለተኛም አይ መለሳሮዴቲ ጊራ how are you doing my beloved and dearest families እንዴት ናችሁ? በጣም የምወዳችሁና የማከብራችሁ እኔ በጣም ደህና ነኝ ሸጋ ነኝ። ዛሬ ደግሞ ባበደ ቪዲዮ ባበደ በቃ ምን ልበል በቃ በሚገርም ቪዲዮ ነው የመጣው ዛሬ እና ምንድነው ሐሳቡ የሆነ የተለየ ነገር ፊል አላረጋችሁ የሆነ ሚታይ ነገር የላችሁም አሁን ኬፕ እንደዚህ አይነት ኬፕ አድርጌ አላቅም ባይዜ እና በምክንያት ነው ደግሞ እንደዚህ የሚያደርኩት ጸጉሬን ለየት ያለ የሆነ ወጣ ያለ ስታይል የለ ከኖርሙም ከህብረተሰቡ ቫልዩ ምናምን ወጣ ያለ አይነት ነገር ሞክሬ ነው የመጣሁት ዛሬ እና አሳያችኋለሁ እና ጓደኞቼን ማሳበን ነው ዋናው ሐሳቤ ማለት ነው። እና ምንድነው ያሰብኩት በቃ ከኛ ጀለሶች መሃል የሆነ ሁሉም ቀልደኞች ናቸው እንቀላለዳለን አይነት ስታፍ ግን በእንደዚህ አይነት ነገር ደግሞ ያው በፊትም ሞክረን እናቃለን በጸጉር ባይሆንም ግን ቢና በጣም እንትን ይላል የሆነ ይሰርሳል አይነት ነገር በቃ አጉል የሆነ እንደ ትልቅ ሰው ምናምን ያጫውተዋልና በቃ የሱንም ሪአክሽን ማየት ፈልጋለሁ። ጀለሶቼ ደግሞ ሊተርቡኝ ይችላሉ ግን እችላለሁ ለእናንተ ስል ችግር የለውም። ግን ኬፑን ለማውለቅ እኔም እያፈርኩ ነው አሁን ሞክሬ አላቅም የምር በፊት ሞክሬ አላቅም ግን ለእናንተ ስል ማላረገው ነገር የለም። ይሄን ቪዲዮ ሲያዩ ደግሞ ቤተሰብም ያው ፋሚሊ በጣም እንትን ሊሉ ይችላሉ ፋዘር በቴስታ ሊገባልኝ ላይ ይችላል ግን ችግር የለውም። እናንተ ትበልጡብኛላችሁ በጣም ነው የምወዳችሁ ፋሚሊ እና እስኪ ጸጉሬን አሳያችኋለሁ ግን በኮሜንት እስኪ ገምቱ እናንተ ምን አይነት አሰራር ይመስላችኋል? የሆነ መላጣ የተላጨው ምናምን ይመስላችኋል ምናምን አይደለም ግን ላሳያችሁ እስኪ ሰርፕራይዝ ብለናል። ይሄንን ነው የሚመስለው ጸጉሬ እንዴት ነው ያበረ ነው ወይኔ ጌታ አልተረፈ ካሜራ ማኖር ራሱ ሮስት ያደረገኝ ነው ማይሆን ፌሻል አክሽን ምናምን ነገር ኤክስፕሬሽን እያሳየኝ ነውና እረፍ እና እንደዚህ ሆኜ ነው የመጣሁት። ስለዚህ እናሳብዳቸዋለን የሚፈጠረውን ነገር እናያለን ደግሞ ከዛ የፋዘርን ነገር ደግሞ በጣም እየፈራው ነው ግን ችግር የለውም እናንተ ካላችሁ በቃ ፊክስ ይደረጋል ሁሉም ነገር ከዛ በቃ የተለያየ ነገር እናንተም እንትን ማድረግ ትችላላችሁ። ለጀለሶቼ ደግሞ ደውዬላቸዋለሁ ሶስቱም አንድ ላይ ናቸውና ዛሬ ፈታ እንበል ምናምን ብለው ወተው ፑል እየተጫወቱ ነበርና ለዛ አንድ ላይ ሶስታችሁንም ፈልጋለሁ ያበደ ነገር አዘጋጅቼ እየጠበቅኳችሁ ነው ምናምን ብያቸዋለሁ። ይመጣሉ እስኪ በቃ ሰርፕራይዝ አደርጋቸዋለሁ እዩ ምንድነው ይሄ ምናምን ብዬ እስኪ በቃ የሚፈጠረውን ነገር አንድ ላይ እናያለን። ቀጥታ ወደ ቪዲዮ ብንገባ ደስ ይለኛል። ይቻማችሁ እስከዛ አይ እና ፋሚሊ ለቢና አሁንም ድጋሚ ደውዬለታለሁ እየመጣ ነው ምናምን ነገር እና ግን ዛሬ ቢናን አስለቅሰዋለሁ። ታውቃላችሁ ቢና መላጣ ነው ጸጉር የለውምና ሌሎቹ ብዙም ላይደንቃቸው ይችላል ግን ያው የአሊያንም ላጭተን ነበር ባለፈው ጸጉሩን እና እሱም በጣም ሊደብረው ይችላል ችግር የለውም ግን በቃ ያበረ ነገር እናረጋለን። ከርቀት አይቻቸዋለሁ ስለዚህ ኮፍያውን ማድረግ አለብኝ። ካሜራማን ይታያል ጸጉሬ እንዴት ላድርግ? እንደዚህ ይሁን ወደፊት ላድርግ እንደዚህ እሺ እንዳይታይ ብዬ እኮ ነው እንዳይነቁብኝ ብዬ ነው በቃ እንደዚህ አይ እሳቷ ብራዘሩ አላችሁ አማንነሻ አማን ያሺ እስኪ አባቢ ቤተሰብ አንቺ ቅባት አለሽበት አለሽ አሚንሽ
ና በእናትህ ረጅም እኮ ነው ወደ ታች ለብስኪ በቁመት እንዘል ለብስኪ ዛሬ ሰላም ፋሚሊ እንዴት ናችሁ? ፒስ ነው ፋሚሊ ደህና ናችሁ? የአቤኒ ኦሞ ፋሚሊያንስ እንዴት ቆያችሁ? ደህና ነን እግዚአብሔር ይመስገን። አለ አትርገጠኛ ምንድን ነው አንተ ተራገጠው ምንድነው ጸብጸብ የሚለው ምንድነው ጸብ ምናምን ታላለህ እና ስለኝ እናስተኛለን ዳኛ ለሆነ ሁልሽም ዛሬ ምን እንደሆነ ቀምሰሻል። እኔ ብቻ ነኝ እንዴ ያንቀላፋው ያለው አቃለ ቅድም እዛ ጌም ዞንም አጉል ለሆነ ላፊስ ያወራ ነበር። አሸነፍኩ አይደል? በፉል ድንጋይ አናቴን መጥቼ ማለት ነው አነጥራለሁ እንደው አሸናፊ ስለሆንኩ ኖርማል አንድ ሜዳ አሸነፈ ደግሞ ታወራለህ እንዴ? አንድ ሜዳ አሸነፈኝ አወራለሁ። ቻልክ ግን አንተ ገና እየለመደ ነው። ምን ማለት ነው? ኧረ ይደብራል እንዴ ቀልድ ነው። ኧረ እኔ አላልኩም እኮ እኔ እኮ ይደብራል እያልኩ ነው። አንተ በቃላችሁ አንተ አጣድፈህ ነው ምናምን በጠራህ ምንድን ነው? ኮፍያው አያምርብኝም። እኔ እሊ ውስጥ ያለው እኮ ነው ባይዚ ላሸንፉ መቼ ማታሸንፍ አንደ ውሎ ጨቀጨቀ ምናምን አልችልም እባክህ ተው በቃ እማና አሁን የምናየው እኮ ነው ጀለሽ ምን እሺ ነው አንተ እናየዋለን ሜዳውን ፈረሱ ሜዳውም ይወዛ ከፈለጋችሁ ላስተምራችሁ እችላለሁ ችግር የለውም ምን አለመቻሉን እኮ አውቀነው አለ እሱን ጨርሰን ነው ያን ክላስ ጨርሰን ነው ባይዚ ወደ ቦታል ይሄንን ያለ ነው ታስተምረው ነው ጥያቄው ቢና ያው ካንተ አይሻልም ያው በእርግጥ ያስፈልገዋል ፋሚሊ የስም ማጥፋት ወንጀል ነው አውቀው ነው እኔ በጣም ነው የምችለው ታንካይ ሲዋይ ወልቃይት ወሳጋ ጨናቀሽ ያበይቲ ከማግራችሁ ነው አይ እስኪ አቤሪ ለምን እንደጠራን እንሂድ እኔ እኮ ግራ ገብቶኛል ምን አዲስ ነገር አለ የሆነ ያበረ ነገር እንትን ብዬ እኮ ምን መሰላችሁ የሆነ የተለየ ነገር ያያችሁት ነገር የለም ባንተ ላይ አዎ አትታይም እኮ አንተ ራስህ አጭር ከሆነ የተረሳ ወይ ጌታዬ ዛሬ ያዝልኝ ምን እንደሆነ ይዘው ዛሬ ስቀልድ አንተ ቦክሰኛ እንደሆንክ አውቃለሁ ግን ምንም ቢሆን አንድ አላጠባ እንደብረት እሸከማለሁ እኔ ምንም ፀጉርን ተቆረጥ ቢናን ደስ እንዲለው ብዬ እኮ ፀጉሬ ኬፕ አድርጋ አታውቅም ዛሬ ለምንድን ነው ኬፕ አድርጋ እንደዚህ ሽማግሌ መስለህ እንደዚህ ላድርግ ብዬ እኮ ነው አንተ በስመ አብ መላጣ ክቡር ነው የሚለው አታውቅም እንዴ መላጣ ክቡር ነው መላጣ ነው የምር መለጥክን አዎ አጠፋሁት ታውቅ በኢየሱስ ስም ምንድን ነው ምንድነው ዛውዳ በቃ ያምራል ይቻላል ቴክ አባቴ ምንድነው እንዴት ያበራራል ምንድነው ምንም መላበረው ጫዋች መስሎ ይላል አይ ምን ቻሎቤል መስሏል ይቻላል ባባ በጣም ነው የሚያምረው ምንድነው ብሬድ ነው ፀጉር ሽሩባ ምን ማለት ነው አንተ መላጣ ስለሆነ እኮ አይገባውም ንገረው በላ ሴት ነው አንተ ወንድ አይደለም እግዚአብሔርን በእውነት የምሬን ነው ቆይ አንተ ዝም በሉ አላለ ኧረ ያምራል እሺ አትስማሱ መላጣ ስለሆነ ምን ማለት ነው ምን ሰው እንዳይ የምር ፋሚሊ አይቷል አንተ ቀውስ ነው እንደ በእግዚአብሔር ነው ባክ ቢያዩስ ምን ችግር አለው ቶሎ አድርገው ወደኋላ አታውጣ ባክ ኧረ ሌላ ሰው እንዳይ ነበረ ነው አንተ ምን ማለት ነው እግዚአብሔር ምን ማለት ነው አንተ ምንድነው አያምርብኝም እንዴ ደደብ ጀዝባና አንተ አረ የምር አሪፍ አይደል አትስማቸው በእናትህ አታዝባል በእናትህ ምን ማለት ነው አንተ ደግሞ አትስማሱ አንተ ምን ማለት ነው እግዚአብሔር ቀንቶ ነው አውቀው ነው ቀንቶ ነው ትላለህ እና አንተ ወንድ አይደለም እሱ አይደለም ይኸውልህ አንተም ስሜታዊ ወንድ ነው ታውቃለህ ወንድ ነው እኮ ብራዘር አንተም ስሜታዊ ታዲያ ምንድነው ተሰርቶ ፀጉሩን ሹሩባ ተሰርቶ ምናምን ምን ማለት ነው ምን ችግር አለው አንተም ከቻልክ አሰርተና አይ ይሄ ወጣ እርድና ወይ እንደሚያሰራው ያ ጺም ይሰራል ቆይ ከዛኛው አይሻልም አንተ እርድና ምናምን መስሎን አንተ እንዲያውን ፀጉሩን ሹሩባ መሰራት ምናምን በነገራችን ላይ አንተ ጭስ ናት ቆይ እባክህ ቀራዳን አንተ ይኸውልህ አንተ በጣም ጨበጨብኩ ማርያም እግዚአብሔር ነው ይችላል አሜን ይችላል
ፋሚሊ በጣም ደስ ብሎኛል በእውነት። ይሄ ደግሞ የልብ ይሰማዋል እንዴ አንተ ደስ አንተ ራሱ እኮ የበቆላ ብሲት ይመስላል እኮ የበላ ብሲት መስሏል እኮ ፊቱን ይኸው ዝም ብለህ ይኸው ቆይ ቀና በል እባክህ እግዚአብሔርን ቆይ ዝም ብለህ ሹፈው የናይጄሪያ ጠንቋይ እኮ ነው የሚመስለው እናትህን እግዚአብሔር እኔ አንተ በእውነት አንተ ግን አንተ በእውነት አንተ አይረብህም እንዴ አንተ ምንድነው ምን ችግር አለው ቢና ምን ሴት ልጅ ነህ አንተ ወንድ አይደለም ምን ማለት ነው ምንድነው አሁን ምንድነው ኧረ ወይኔ ኧረ በስመ አብ ላላ ስልኩን ያዘልኝ በዚህ በኩል ሆናለሁ አንተ ልታስወድለኝ ነው ቆይ ኧረ ቢና የምር አንተም ተረጋጋ እርድና ምናምን አንተም ተረጋጋ አንተ ቆይ ፀጉር ቢኖርህ ይሄ ፊሊንግ ይገባል ስለሌለ ነው እንዲህ የሚያደርግ ቢኖርም ምናምን ስላለ እንደ አንተ እንደዚህ ወጣ ማለት ይሄ የዱርዬ ስታይል እኮ ነው ብራዘር የዱርዬ ሆናል ይሄ አቡነ ይሄ የጠንቋዮች እኮ ነው የዱርዬ አይደለም ዱርዬ እንዲህ አይሰራም ይሄንን እኮ ጭሶች ናቸው የሚሰሩት አንተ ምን ሆነ ጭሶች የከተማ ልጅ ሆንኩ ብሎ ጅላስ የከተማ ልጅ ሆንኩ ብሎ የሚያደርገው አንተ ያበረ ነው እውነት አንተ ግን ምን አስበህ ነው እግዚአብሔርን አሊያ ሊሰራ እያሰበ ነው ትሰራለህ ይሄ ምን ማለት ነው እሺ ተረጋጋ ስለ ምን ማለት ነው ፀጉሩ እንድትቆርጦ እንዲያው ተሰርቶ ምን ችግር አለው ሴት ነው ወደ አይደለም ይሁና ወንድ ቢሆንስ ምን ችግር አለው ተረጋጋ እኮ አንዳንዴ መሞከር አለ እሺ አንተ እርድና ነው ለአንተ አሁን ፀጉር አሁን እንደዚህ መሰራት እሺ እንደዚህ ስታየው በቃ አንተ በጣም ጢስ ነህ በቃ አምሮብሃል በቃ መቀስ ልስጥ ቁረጠው መላጣ ስለሆንክ ያለመደብህ ነገር አንተ ለምን ዝም ብለህ ትላለህ? አይ ስሜታዊ ሆኗል እኮ እኔ ሄጄ ለባዛው ነው የምናገረው እግዚአብሔርን እንደዛ ከሆነ የምር ደግሞ የመጨረሻችን ይሁን ተው በእናትህ አንተ ተረጋጋ አንተ ተረጋጋ ቦስ ተረጋጋ በጣም ይደብራል እግዚአብሔር አንተ እንዲህ ነው ቆይ እኔ የምርህን ነው ስማኝ እኔ አይደብርም እንዴ ያምራል እኮ በቃ ሙሉ ነው ምን ችግር አለ ስማኝ ዝቅ በል እስኪ መስመሩ እኮ በቃ ይሄ ለእርከን የተሰራ የተቆፈረ ጉድጓድ እኮ ነው የሚመስለው ምን ሆኖ የእርሻ መስመር እኮ ነው የሚመስለው ዝራበት ነው የሚለው በዚህ ሰሞን ዝናብም እየዘነበ ነው ታውቃለህ ከእኔ ጋር ዛሬ አትውልም ደግሞ ከአሁን በኋላ ጓደኛዬ ማንታት ኧረ ከእኔ ጋር ትውላለህ እግዚአብሔርን የምሬን ነው ጓደኛዬ ጋር ትውላለህ አስታራቂ ነህ አጣላይ አንተ መሄድ ትችላለህ አንተም ከፈለግ መሄድ ትችላለህ ኧረ ራስህ አንተ የትም ሂድ እኔ ተወሰኛል ኧረ ባረ እንዳርገህ እንደዚህ አንተ ከእኔ ጋር ተቆየው ሳይቀር አብረኛ አትውልም በቃ የምር በጣም ይደብራል እንዴ እናቆማለን ጓደኛታችን እግዚአብሔርን ኧረ ቢና እንደዛ አይደለም ነው የማወራው ምን ማለት ነው እንዴ አመረረው እንደ ጀለስ ኧረ ተረጋጋ ባባ ተው በእናትህ አንተ እሱን ያልለመደበትን ነገር አንተ እንዴት ተቆርጦ ፀጉሩ እንዴት ተሰርቶ መጥቶ ምናምን ምን ማለት ነው እንደዛ ማሰራት ፀጉሩ ምንድን ነው ታውቃለህ እንደ ሴት ልጅ እንደ አንተ አድርገህ ምንድን ነው አንተ ወንድ አይደለህም ደግሞ ስታይሉ ያበደ ነው እንደ ሴቶቹ ያበደ ነው በጣም ከመወጠሩ የተነሳ እኮ ስማኝ በጣም ከመወጠሩ የተነሳ አይኑን ራሱ መጨፈን የሚችል አይመስለኝም እንዲህ ብለህ ነው ያደርገው እስኪ አይኔን ጨፍን አንዴ አይደለም መጨፈን ይከታተላል ደስ ይላል የምር አንተ እንደ ሴት እኮ ቆይ ደግሞ እኮ ወደ ኋላ ቆይ በእናትህ መሀል ላይ ምናምን እስኪ ቆይ በእናትህ አይኑን ይጨፍንልኝ ጨፍን እስኪ አንተ የምሬን ነው እንዴ ጨፍን እስኪ ተወጥሯል እንዲህ ጨፍን እስኪ ይደርሳል እንዲህ አይኔ ኧረ ወይኔ እንዲህ እኮ ተወጥሯል ወደ ኋላ ቆዳ ራሱ ኬኩን አምጣ እያሳፈሩኝ ነው ፋሚሊ እንዴ ወይ ግን ምን ይሄን አድርገህ ነው ከቤት የወጣው ኧረ እኔ ኮፍያ አድርጋለሁ እኔም እኮ በጣም እየደበረኝ ነው ግን ጀስት በቃ ይሆነ ሰው ሳይባትትብህ ማለት ነው ቀስ ብለህ ጋርሰው ገረባ አይደል ትሰጭ እኔ እንጃ ሌላ ትርጉም አለ አስፈታ ቀስ አድርገው ወስደህ እሺ አሁን እዚህ ጋር አሁን ለምሳሌ ማለት ነው እግዚአብሔር ለምሳሌ አንተ እንደዚህ መጀመሪያ ወይኔ ቢና ቢና አንተ ያበመው እኮ ነው በኢየሱስ ስም ቢና ማፈንዳት ነው እግዚአብሔር ጭንቅላቱን ይሄንን አታ ያመዋል ቦምብራቱ ላገሬ በለ ዝም ብላችሁ ታያላችሁ ሁለተኛ ማለት ነው ሁለተኛ እንዴ ተሰርተ እግዚአብሔርን ቢና ጋናና ማለት ነው አንተን አስቀይማለሁ እግዚአብሔር አላረገም በቃ ሁለተኛ አንተ ነው መልዋክ ጀለስ ባይዘይ ማለት ያኛው ነው ወይኛው መላጣው ነው አንተ በኢየሱስ ዝቅ ብሎ ነቀለው እንዴ አንዱ ተነቅሏል ፊቱ ቀልቶ አናናስ ነው የመሰለኝ ቼክ አድርገህ እየተነቀለ የለም አንተ የተወሰነ ወጥቶ ነቅለዋለሁ ገና በኢየሱስ
በቃ አይ የምር እንደዚህ ያው ሁለተኛ በእውነት እኔ ነገርኩ እግዚአብሔርን ፋሚሊ ራስ ምታት ሊጀምር በቃ እሱ ወንድ ልጅ ነው። አንተ እንደ ወንድ ቆፍጠን በቃ በል ምንድነው በቃ አምሮበታል ዛሬ ይዋልና ከዛ በቃ አንተም ተረጋጋ። አይደለም መዋል ከዚህ ጋር ሄደም እንደዚህ አድርጎ ፍታው ጀመረው ከኔ ጋር ሄዳል ችግር የለም። አቤኔ ፍታው አሁን ተጨብረን እሺ ነው አንተ የኔን እና ከቻልክ የኔን ስራ በቃ እሺ ና አብረን እንጣላለን። ከዛ አያዝም ድሮ አያዝም። አንተ ደግሞ የቢና ይሻላል። ሽቦ ጸጉር ታወራለህ እንዴ አንተ? ካንተ የቢና መላጣ ይሻላል። እጁ እኮ ይዋጋል አንተ እንዳይደማ እጄን ያደማ በእውነት አያ ሽቦ ጸጉር እኮ ነው። ጸጉሩ ሚስማር በለው በእውነት ሚስማር ጸጉር አንተ የሆነ ጸጉር ይዞ በቃ መላጣውላ አፍሽን ትገብቻለሽ። ኑጫ ነበረ አቤት ኑጫ ነበረ። ተርብ የወፈታ ያለ ነው ቢና በእናትህ ያውራ ባንተ ላይ ያውራ። አቤልም ይርሳል አቤል መጀመሪያ አይ የምር እፈታዋለሁ አይደለም ከተማ ገና እንደዚህ ልትሄድ ይቀርና ማለት ነው። አንድ ሁለት ቀን እንደዚህ ይበሉበት ባና ሐሳቤ ምን እንደሆነ ታውቃለህ? የሆነ ቪዲዮ እያየው ዝም ብዬ ነገር የለ ምን ነበር የፊልሙ ርዕስ? የሆነ የሙዚቃ እንትን ነው ድራመር ነው ልጁና ከዛ ለድራም ብሎ ጸጉሩን እንዲላጭ ምናምን ተደረገ ታውቃለህ? በጣም ትልቅ ነበር ጸጉሩ። ከዛ ለዚህ በእናትህ የፊልሙ ርዕስም ጠፋብኝ። ግን በቃ ጀስት ዋጋ እንደ መክፈል አይነት ነገር የለም። ድሮ አንተ እንዴት ተቆርጠ አይደለም ፊልም ላንተ ምንም ትዝ አይልም። አንተ ጸጉር እንዴት ተሰከረተ እንዴት ተወጥሮ ቆዳው እኮ የለም እንዴት ተነስቷል ከላይ እንዴ ቆዳው ምን አንተ ምን በጣም እያመመኝ ነው። በዚህ እኔ ለፋሚሊም ዋጋ ልክፈል ብዬ ነው። ምንድነው ከቤ ያው የቀረው እሱ ነው። ስማ ወር ሲደርስ የምር የፈተና ፈታለሁ። ወር ሲደርስ የሴቶች ልማድ ደግሞ እንዳይዝ ኢየሱስ የምር እፈታለሁ። አሁን ኧረ አታስፈ ቀስ ብለህ ፋይስትራ ምናምን ምንድን ነው የሚባለው? እሱን ነው ያሰራው። ሹሩባ ቀጥላ አሰራ አስጨምር ሽምር ሲሪየስሊ ማለት ነው። ዊግ ነው የሚሉት አፖሎ ሻማ ይሻላል ሻማ ይሻላል ወይ ቢናን አትስማ ያመረ እኔ ሰማሽኛ አንድ ሁለት ቀን እንደዚህ ፏ ባልና ከዛ በኋላ ታስፈታለህ። ከኔ ጋር እንዳትደውል አይደውልም ከኔ ጋር ይውላል። እኔ ጋር አትመጣም። እኔ እና ቢኒ አንድ ላይ ነን። ገደል መግባት አብረኝ ሂዱ በእናትህ ቆሻሽ። እነዚህ መቼም አይሰለጥኑም ተዋቸው። መሰልጠን እኮ እንዴ አይደለም ባባ መሰልጠን እንዴ አይደለም። የምርሽ እስኪ ይሄ እኮ ኖርማል ነገር እኮ ነው። ይዘው ነው መሰልጠን። ሰው ሁሉ እየሰራ አይደል እንዴ? ምን ሆናችሁ ነው? ሰው ሁሉ እኔ ራሱ ሰው ሁሉ ማን ነው? ምንድነው የምታየው? በፒንሳ ነው እንደሚሰሩት። ይቅርታ የሆነ ጸጉር ይዘራል ነው ሊሳን ነው ያስል ነው እንትኑ እንዲጀስት አለ አስሎ ምናምን ነው እንጂ ቅርጽ ካስወጣ እንጂ በመሀል እንዴ አይሰራም። ያንተ ችግር የለውም። አንተ ፏበል እንጂ መላጣ አንተ አትደበር። ችግር የለውም። እኔ አልሰራም። አይ ግን አንተ በእውነት ሁለተኛ አንተ እንደዚህ ኧረ የምር እንደዚህ አድርገህ ካየው ጀመር ማለት ጌታን አላረግም። እኔ በቃ የመጨረሻችን ነው የሚሆነው በእውነት እኔ አሁን ልጀምር መፍታት ከኋላ ይሁን ዛሬ እንደዚህ ይዋል ቢያንስ እሺ ነገውን ዛሬ ትላለህ ከዚህ ጋር ሄደን እንዲያርጉ ከዚህ አይደለም በቃ ከዚህ ጋር ንቅንቅ አይደለም። ግን እሺ የምራችሁን እንትን አድርጉኝ እስኪ ሬት አድርጉኝ ከ10 ይኸው 11 በኢየሱስ ቴክ ዩ አባት ኔጌቲቭ ነው ኔጌቲቭ 100,000 ነው ይሄ መላጣ ስለሆነ ይቀራል። ምን ነው ሬት የምናደርገው? ድፍረትህን መሆን አለበት። ድፍረቱን ነው ማለት ድፍረቱን ካልሆነ ድፍረቱን ነው የምናደርገው። ያሟል እንዴ ለምን በጣም ነው እንደሚያስጠላው። ኧረ በጣም ብቻ አይደለም ኮፊያ አድርገህ ራሱ ሰው እንዳያይ ሴት ልጅ መሰልኩ እኮ ነው። በጣም ጥሩ ነው። ጺም ባይኖረኝ ግን የሆነ ሴት ይመስላል። ለምን አንስተህ ቼክ አታደርግ? ጺሜን ገና በማይመጣው መጣከል ችግር የለውም። አንተ ግን ሁለተኛ እኔ ቀል አይደለም ቀሉ ነው። ስማ ባየምር ነገር ነው ማወራ እኔ ይሄ ጸጉሩን አንተ እንደዚህ አድርገህ ካሁን በኋላ እኔ በእውነት ጀመር አጉን ነው የሚያጣላው። በቃ ደስ አይልም። ሁለተኛ እንዲያርገህ እኔ ጋር ናና እኔ አጫውታለሁ ሰነዝርባለሁ ፊቴን ነው የማበላሸው። እግዚአብሔርን እሱ ደግሞ ይሸውዳል። ነው ዛሬ ከሱ ጋር ተማክረን ያረከው ምንም ማከራቸው ላይ ተበጅቶኛል። ተው መክሯል እሱ። ይሄ ክፉ መካሪ ነው። ያጠፋል ባይዞ ይልስ ያጠፋል። አንተ ዝም ካልኩ የለም አንተ ጋር ነው ወደ ገደል ለሚከተከኝ። አዎ እኔ ለቢና እየነገርኩት ነው። የእሱን ምክር ሰምቶ ነው ጸጉሩን ራሱ የጨረሰው።
ወደ ፀጉሩ አትምጣ በእናትህ። ፋሚሊ እና በቃ ተሳክቶልኛል። ሮስቱ ግን ትንሽ በዛብኝ፣ የምር ከፋኝ። ይሄ ደግሞ ፀጉሬን ሊነቅለው ነው መሰለኝ፣ መላጣ ሊያደርገኝ ፈልጓል። ነቅሏል ነው ያማል እንዴ? በቃ አንተ ሰው ሁሉ እንዳንተ ካልመለጠ አያምርህም አይደል? አንተ አታወራ ሽቦ ፀጉር ዝም በል አንተ። በቃ እኔ መለጠ አደረገኝ እኮ በቃ ይሄ ፀጉር ነው ፋሚሊ፣ ይሄ ፀጉር ነው ፋሚሊ። አሁን ይሄ ሽቦ ፀጉር ይዘህ አንተ ነው የምትጎዳው። እንዴው ያዘንካ አሊዞም ቱ አንካዝ ገና አንተን ቢዘኝ ቲታኖስ ይዘኝ ገና ሽቦ ፀጉር ወቅቱኝ። ወይኔ ጌታ፣ የውሻ መርፌ ነው የሚወጉ። ቲታኖስ የግድያ ሙከራ ነው። ቲታኖስ ይዘኝ ገና እኔ ዝም የውሻ መርፌ ነው የሚወጉ ምናምን እያለ እኮ ነው። በዛም ከተዋይፍ አይደል? አልገባውም። ተው አልተረሳም። እያደረ ይገባዋል። ቸርች ሆኖ ነው ውርለት ትዝ ቢለው ጉባኤ ማለት ትዝ ብለው ወይኔ። እና በቃ ፋሚሊ ከዚህ በኋላ እስኪ ከጠፋው ምናልባት ከዚህ ቪዲዮ በኋላ እኔ ሞቼ ነው ማለት ነው። አንተ ዝም በሉ በእናትህ። አንዴ ከፋሚሊ ጋር ላወራ። ጨረሳችሁ? አልቻልኩም ፋሚሊ ባይዜ አልቻልኩም። ጨጓራ የተቃጠለ ነው የሚሸተኝ እሱ ነው። ማርያምን ጭስ እየወጣ እኮ ነው በመላጣው። ይበቃል። እና ፋሚሊ መልካም ጊዜ ይሁንላችሁ። የምትሉት ነገር አለ? ቆይ እኔ የምለው ነገር አለ። በል እስኪ አውራ። ድንገት ሰው ኮረኮሞ ይራገፋል። ባይዜ ነጥራሉ እና አሰግናኔ ነጥራሉ ማርያምን አይ ብቻ ፋሚሊ እኔ ተመችቶኛል። ቢና አልተመቸውም። ኤቫ አንተስ አልተመቸም? እኔም አልተመቸኝም። ፋሚሊ እኔ ሉጫ ፀጉር ነው ያለኝ፣ እንደማንም ሽቦ ፀጉር አይደለም። ያጣ ፀጉር በለ ወናቴው ጽሜ ራሱ አስታውቀው ፋሚሊ ሉጫ እንደሆነ ምናምን ነገር አለ። አቤት እባክህ አሰክስ፣ ማንም አይሰማህም። አንተ በዚህ የሱን ፀጉር አላየህ? የዚህን ልጅ ፀጉር ብትነካ የኔ በሱ ሂሳብ ማለት ነው ሉጫ ነው። እንዋጋ ጀለስ አቃለም ይዋጋው በጥቡ ነው እንዲህ ወጋል። ጩቤ ያስፈልገው ቆራ ያስፈልገው እንግዲህ ተደባደባላ በጥቡ እንዲህ ወጋል። እኔ ነው ወደ እኔ ሰማ ቢበቃ ይሻላል። ታጥቷል። እግዚአብሔር ታድላል። አንተ ስማ ክለብ ላይ ቦክስ እየሰሩ ማለት ፀጉሩን ድንገት ይመቱና እጃቸው ይደማል። ታውቃለህ? በዛ ኬዝ ነው ኮቹ በግድ ነው ፀጉር እንዲቆረጥ ያደረገው። በል በቃ ፋሚሊ እና እንደዚህ ያበደ ጊዜ ነበረን ምናምን ነገር ያሰብኩት ነገር ተሳክቷል አይደለ? ግን ከዚህ በኋላ ደግሞ ምናልባት ከጠፋው ያው ፋዘር ገሎኝ ነው የሚሆነው እና ያው በኮሜንት እኔ ካለፈው አንተ ድለኛ ነህ እስከ ቤት ድረስ። ኧረ እኔ የፈጠነ እፈታለሁ። ቪዲዮውን ካየከው ነው ፋዘር እኔ ደፋዋለሁ እኔ እፈታዋለሁ ፀጉሬን አሁን። እና እንደዚህ ነበር። እናንተም ዝም ብላችሁ እስኪ ኮሜንት ላይ ሬት አድርጉኝ፣ ከመቶ አድርጉኝ። እንደው የታባት ድፍረቱ ነው። ይቅርታ 110 ቴንክ ዩ። በቃ ከመቶ ሬት አድርጉኝ እናንተም። ቀጣይ ጊዜ ባበደ ቪዲዮ እስከምንመጣ ጊዜ ቀጣይ ቪዲዮ ያገኝ የስ መላጣ ቀጣለኝ መላጣ ታይዚጋ አጋይ ጊዜ ነው ሄት ወሰ ጎማ ነው ጋቢ የምረኔም አለው እዚህ ላይ ያንተንም የኔ ኖርማል ነው፣ ችግር የለውም። ፋሚሊ ልደበቅ እችላለሁ እኔ ነው የምንቆርጠው ኢየሱስ በግራይንደር እንደባለፈው ባንተ መቀስ ከሆነ መቀሱ ይኸው ባለበት ዱቄት ነው የሚሆነው። ሲጀመር መቀሱ አይገባም። መቀሱ ዱቄት ነው የሚሆነው። በዶዘር ነው እንደዚህ አድርገህ እንደዛ ነው ምናምን አይደለም። አጥር ካሜራማን ወደዛ ተጠጋልኝ። መጨረስ አልቻልኩም። ከነዚህ ጋር የእብደት ጊዜ በሰፊው እናሳልፋለን። በማጭር ነው የምንቆርጠው። አሜን ኢየሱስ አይደለም ባቂ እረ የሚባለው አጥር እንዲህ መቁረጫ ይለጠን ምናምን ሲያ ትልቁ ቋሚ ነው እሱ ካልሆነ አትችሉኝ። አይ ሲቆይቸው እና ፋሚሊ ይመቻችሁ፣ እንወዳችኋለን። ማንም ፀጉሬን አይነካውም ሚሉትን ነገር ሰብቻለሁ። እኔ ካሁን ወጥቻለሁ። መልካም ጊዜ ይሁንላችሁ። ቻው በሏቸው ፋሚሊ። ሻሎም ሻሎም። ዶሴትስ ይመቻችሁ። አየ በቃ አይ